በአንድ ወቅት ቢልቦርድ ላይ በአንደኝነት መምራት የቻለ በአንድ ሳምንት ብቻ 100 ሚሊዮን እይታ በማግኘት የአፍሪካ ሪከርድ የሰባበረ በኢትዮጵያ የሙዚቃ ታሪክ ከ5 ዓመታት በላይ ቆይቷል። ሚሊዮኖች ንጉስ ብለው ይጠሩታል። አንድነን ማንን ለያየ እና ይሄንን ድንቅ ኮከብ ማን ሊተካ ይችላል? ብዙዎች ታይተው በጠፉበት እኩዮቹ መንገድ በሳቱበት የኪነ ጥበብ መድረክ እሱ ግን ከ5 ዓመታት በላይ በህዝቡ ልብ ውስጥ መኖር ችሏል። በዚህ 5 ዓመት ውስጥ ትውልድ ተቀይሯል። ጊዜና አስተሳሰብም ተለውጧል። ከአቡጊዳ እስከ ኢቶሪካ ድረስ ሰዎች ለሱ ያላቸው አድናቆትና ፍቅር ግን ምንም አልተለወጠም። በዘጠናዎች የነበረው ትውልድም ሆነ ከሚሊኒየም በኋላ ያለው ትውልድ በአንድነት ይወዱታል። ዩቲዩብ እና ስፖቲፋይ ባልነበረበት ጊዜ በሲዲ በአንድ ቀን ከ600,000 በላይ ኮፒ መሸጥ ችሏል። በዘጠናዎቹ የተለመደ የነበረውን የሙዚቃ ስልት ቺቺካ እና 6/8ን ተጠቅሞ መስራት ብዙ ሙዚቀኞችን በሚያስፈራበት ወቅት እንኳን እሱ አዲስ የሙዚቃ ስልት ይዞ መጥቶ በኢትዮጵያ ከዳር እስከ ዳር መደመጥን ቻለ። እንኳን ኢንተርኔት ስማርትፎን እንኳን ባልነበረበት ጊዜ ይህ ስምና ዝና ነበረ። ቴዲ አፍሮ ድንገት በአንድ ጧት ተነስቶ ሙዚቀኛ አልሆነም። በልፋት በጥረትና በስራ የመጣ ዝና ነው። በጣም ጎበዝ ልጅ ነው። ዝም ብሎ ያመጣው ዝና አይደለም። ቴዲ አፍሮ የሚባለው ስለሰራ ሎተሪ ወጥቶለታል። የለፋ ልጅ ነው። ዋጋ የከፈለ ልጅ ነው። በአመት 365 ቀን አርት ሲሰራ ነው። ብዙ ሰዎች ዝናን ከማግኘት በበለጠ ዝናቸውን ማስቀጠል ይከብዳቸዋል። እሱ ግን ዝናውን መቆጣጠር መቻሉና በአቋሙ የጸና ሰው መሆኑ ሁሌም አብሪ ኮከብ አድርጎታል። በሙዚቃዎቹ ኢትዮጵያዊነትን፣ ፍቅርና አንድነትን አስተምሮናል። ከዘር ልቀን ምናዬ አንድነን ማንን ለያየ ስለ ሀገሩ ባንዲራ ከጅምሩ እስካሁን ድረስ በተለያየ መልኩ አቀንቅኗል። ወይዳን ሰላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬ በየአልበሙ በኢትዮጵያ ታሪክ የሰሩ ጀግኖችን አስታውሷል። የአፍሪካ አባት ኃይለ ሥላሴ አፄ ቴዎድሮስ ደግሞ እንደሚታወቀው ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው። ቴዲ አፍሮ በብዕሩ ትናንትን ቁልጭ አርጎ አሳይቶናል። ዛሬንም እያሳየን ይገኛል። አይበቃም ወይ ማሳደስ በዘር ጉፋን ታመነ ነገን ደግሞ ቀድሞ ተጉዞ ዛሬ ላይ በትንቢት ያሳየናል። እስኪ ግን ወደ ቴዲ የልጅነት ጊዜ ልመልሳችሁ። ሐምሌ 7 1968 ነበር ከሁለቱ የጥበብ ሰዎች ማለትም ከአባቱ ከጋዜጠኛ ካሳሁን ግርማሞና ከእናቱ ከአርቲስት ጥላይ አራጌ በአዲስ አበባ በልዩ ስሙ ኳስ ሜዳ ተብሎ የሚጠራው አካባቢ ተወልዶ ያደገው። ቴዲ በልጅነቱ ኳስ ይወድ እንደነበር ይናገራል። ኳስ እወዳለሁ። በልጅነቴ በተለይ በጣም ወድ ነበር ኳስ መጫወት። ከፍ ሲልም እነ ጥላሁን ገሰሰን ሲያይ ለሙዚቃ ያለው ፍቅር ከፍ እያለ መጣ። ሆኖም ግን ቤተሰቦቹ ሙዚቀኛ መሆኑን አልወደዱትም ነበር። አባቴ ትንሽ ወደ ሙዚቃ መሆኑት እንዲገባ ብዙም ደስተኛ ነበር። ለአባቴ ልዩ ፍቅር አለኝ። በሰዓቱ ቴዎድሮስ ዘፋኝ መሆን እፈልጋለሁ ብሎ ግጥም አምጥቶ ቢሮ አንድ ሙሉ ደብተር ግጥም እንድጽፎ ሰጠኝና እናቴ ይህንን ታይፕ አድርጊልኝ አለ። የት እንዳስቀመጥኩት እንኳን አላውቅም። ሙያውንም ብትሰሪው ብዙ ደግሞ የሚያደነቃቅፍ ነገር ነበርና ብዙ አይመቸኝም ነበር። ከዛይ ከዝናብ ከለላይ እናቴ አምሳለሽ ተላይ ቴዲ ግን ግጥም እየጻፈ ዜማ እየደረሰ ከበሮ መምታቱን ቀጠለበት። ያኔ ልጅ እያለ በሚፍጨረጨርበት ጊዜ ብዙ ሙያዎችን ሞክሯል። ጸዳል በተሰኘ ቡድን ውስጥ ከበሮ መችም ነበር። ግን አንድ ቀን ሞክሼው ቴዎድሮስ በረደድ መጣና ከሱ የተሻለ ከበሮ መች መሆኑን አሳየ። ቴዲም እኔም እንደሱ መሆን አለብኝ ብሎ በግትርነት እዛ ጋር አልቆየም። ቲያትርም ሰርቷል። የራሱን የቲያትር ድርሰትም ጽፎ ያውቃል። ሆኖም ግን ቴዲ ለፉክክርና ለውድድር ብሎ በማይሆነው ቦታ ላይ የሚቆይ ሰው አልነበረም። ግን ትክክለኛ መክሊቱን ያገኘ ቀን ተሰጠው ሙዚቃ መሆኑን ያወቀ ቀን ከአባቱ ተደብቆ ክለብ እስከ መስራት ድረስ ደርሷል።
አልጋዬ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር የዛሬ 3 ዓመት። በሙዚቃ አቀናባሪው ዘንድ አስቸጋሪ ጸባይ እንዳለው ይነገራል። ሲሪየስም ሳይድ አለው፣ ፈን ሳይድም አለው። አስቸጋሪ ግን ሰው ነው። በምን አብረህ ስትሰራ አይሆንም። ፐርፌክሽኒስት ነው ብዙ ነው የሱ ቻሌንጅ። እሱ ብዙ ነገር ነው የሚያስበው ይመስለኛል። ምክንያቱም አይምሮ ውስጥ ያለውን ስራ በተግባር እስካላስቀመጠው ድረስ በድረስና በይሁን የሚያልፈው ምንም ስህተት ስለሌለ እንዲያው ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው። እሱ ሊያቃጠል ለማናተሱ አቃጠል ነው ይመሰክራለሁ። ያው እሱ የሱ ምንድነው አንድ ነገር ኖ ካለ በቃ ደግሞ ልክ ነው እኮ የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ አንተ ስታቀናብርለት የትኛው ድምጻይ ማን ነበር የማይረጋው? ይሄ ምንም ጥያቄ የሌለው ቴዲ አፍሮ እሱ ይናገራል። ለምሳሌ ሰርተን ወተን በሲዲ እየሰማ ሲጋ ታዲያ ንግባ መቼ አሁን እስከ ጠዋት 5 ሰዓት የተመላለስንበት 5 ሰዓት ድረስ። ይሄ የሥራ ዲሲፕሊን ስላለው ነው እስካሁን ድረስ የሚገራርሙና ሁሌም ትሬንድ የሆኑ 6 አልበሞችን ለአድማጭ አደረሰው። ሙዚቃዎቹ ዘመን ተሻጋሪና የማይሰለቹ የሆኑት። ሌላው ደግሞ አስገራሚና የማይለወጥ የሀገር ፍቅር አለው። ስለ ኢትዮጵያ ያለው ነገር አይ ቲንክ እኔ ምስክር መሆን አይጠብቅብኝም። 100% ህዝቡ ያውቃል። ምክንያቱም ስራዎቹን ብቻ ማየት ነው። ስለ ሀገር ምናምን የሚያወራው ነገር ይሄ በጣም ይገርመኛል። ብዙ ሰው እንደዚህ አይቻላትም፣ እንደዚህም ገጥሞኝም አያውቅም። በምንም ነገር የማይደራደሩበት ሀገርና ሀገር እንደ ዘፋኝ እንደ ሙዚቀኛ ሙዚቃና ሙዚቃ ነው አልልሽ። ስለ ሀገር ያስባል፣ ይጨነቃል። ፌከር አይደለም። ይሄን በተመለከተ የፌክ ሰው አይደለም፣ አቋም ያለው ሰው። በአንድ ወቅት አብዛኛው የጥበብ ሰው ለጦርነት ክተት ብሎ ባዜመበት ወቅት እሱ ግን አንድነትና ይቅር መባባልን ሰበከ። ከፍ ያደረገው ባንዲራ ኢትዮጵያ አንድ ሆና የምትመጣበትን ቀን እንደሚናፍቅ ነገረን። ባክሽ ኢትዮጵያ ነይቱ ለእርስ በርስ ጦርነት የማይቀሰቅስና ያረረ ሆዴ ብስክ በማሽላ ዘዴ ናታደም ይለኛል ደሞ በነቡ ይቅር መባባልና ፍቅርን የሚሰብክ አርቲስት መሆኑን አስመሰከረ። ኢትዮጵያዊነት በነፃነት የመኖር ምልክት ነው። ሁሉም ሰው ኢትዮጵያዊነት ውስጡ ያለ የነበረ ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለ። ኢትዮጵያዊነት ሩቅ ነው። ነቢያቸው ከሩቅ ያሉሽ በመጻፍ ኢትዮጵያን አትንቁ። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ስለዚህ እኛ ሰላም እንፈልጋለን፣ ሀገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው። በጽኑ እንቅልፍ የወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። እኛ ከኢትዮጵያዊነት ወርደን እንደ መንደር በምናስብበት ጊዜ እንኳን ቴዲ ግን እንደ አፍሪካ ከፍ ብሎ ስለ አፍሪካ ያቀነቀነ ምርጥ ሙዚቀኛ ነው። እውነት ለመናገር ይሄ አሻማም እኮ ጥልቅ ነው የቴዲ ግጥም። ማለት ልጄ ስለሆነ አይደለም፣ እውነት ለመናገር ቃሉን እንኳን ሰምቼ የማላቀውን ነገር ተጠቅሞ ሲያመጣው ምን ጉድ ነው ነው የምለው። ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። ሲገባኝ ደግሞ ይገርመኛል። ቴዲ አፍሮ ያለው የሊሪካል ኮንቴንት ብስለትን ታውቋል። የመጣው በማንበብ ነው። ምስኪኑ ልቤ ባንቺ ታሞ ሳይበቃው። ቴዲ እኮ ዝም ብሎ ዘፈን ቢሰራልን ዛሬ ማንም መጫወቻ እኮ ነው። ዘፈን ሲያስፈራ ያየሁት የት መሰለሽ? ቴዲ አፍሮ ሲያወጣ አስፈራ። ከአድማስ የራቀን ምነው ይሄ መንገድ ያባክነኛል። ቴዲ ኢዝ ኦልዌይስ ማይ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለ። ከአንድ ስኬታማ ወንድ ጀርባ ጠንካራ ሴት አለች እንደሚባለው ባሌ ወዳሃለሁ
ሰው አብሮ ከሰብ በጣም እድለኛ ነኝ እሷን በማግባቴ። በጣም ጥሩ ልብ ያላት ቅናት፣ በጣም ታጋሽ ነች፣ በጣም ጨዋ ነች። ጌታ ስሩልኝ ያንገታ ማኖረው ደረቷ ላይ ቴዲ አፍሮ በኢትዮጵያ ሙዚቃ ኢንዱስትሪ በሬጌ ስልት የነገሰ ንጉስ ነው ቢባልም ማጋነን አይሆንም። ድሬድሎክ ሳይኖረው እና ማሪዋና ሳያጨስ በሬጌ ዳንኪራ የሚረቅድ በሬጌ ሙዚቃ ወይንም ሬጌን የሚዘፍን በዓለም ላይ ያየሁት እስካሁን አንድ ሰው ብቻ ነው፣ ቴዲ አፍሮ ነው። እንደ መርከብ፣ አናኛቱ፣ ያስተሰርያል፣ ሺ ቢባል፣ አቡጊዳ፣ ስማ ራሴን የመሳሰሉ ምርጥ ሬጌ ሙዚቃዎችን ለአድማጭ አድርሳት። ቴዲ ለራሱ ብቻ አይደለም ለሌሎች አንጋፋና ታዳጊ ሙዚቀኞች በትንሹ ከ60 በላይ የሚሆኑ ግጥምና ዜማዎችን ሰርቶ ሰጥቷል። የገላሽን ማማር የሰራ ካልሽን ከተለያየን ምን አደርጋለሁ እችለዋለሁ በመልክሽ ተማርኮ ምን ቢወድሽ ልቤ አመልሽ ቴዲ አፍሮ ድሮ ላይ ለሙያው ብሎ የከፈላቸው መስዋዕትነቶች ዛሬ ላይ የክብር ዶክትሬትነትን አሰጥተውታል። ሙዚቃ ሕይወቴ ግዕዝና እዝል አስቡት እስኪ በአማርኛ ቋንቋ ዘፍኖ በዓለም አቀፉ የአልበም ቻርት ቢልቦርድ ላይ በአንደኝነት መምራት፣ በሀገሩ ቋንቋና በሀገሩ ቅኝት በአንድ ሳምንት 100 ሚሊዮን እይታን አግኝቶ በአፍሪካ ሪከርድ ሰባብሮ በአንደኝነት እስከ መምራት ድረስ ለተቸገሩ የሚደርስ አለሁ የሚል የህዝብ ድምፅ፣ ለህዝብ ብሶትን ፍትህን የሚጠይቅ የነፃነት አቀንቃኝ ነው። ቴዲ ለህዝቡ ፍትህ መሻቱ በብረት ከልሎ ከእስር ቤት አሁሉ አሳድሮት ያውቃል። ግን ፍጹም የማይቀየር አቋም ነው ኢትዮጵያዊነት። ገንዘብም ሆነ እስር ያለወጠው ወጥ አቋም ስላለው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ መቼም በምንምና በማንም ሊተካ የማይችለው ምርጡ ኮከብ። ኢትዮጵያ ለዘላለም ትኑር! ፍቅር ያሸንፋል! ፍቅር